ይህ ፕላትፎርም በፎሎ ወይም በሰብስክራይብ አይደለም የሚከፍለው። ከዜሮ ፎሎወራቸው ጀምሮ በየትኛውም ፎሎወራቸው ያለ ምንም ዕውቀትና የትምህርት ማስረጃ ብዙዎች ኢትዮጵያውያን ገንዘብ እየሰሩ ይገኛሉ። እንዲሁም ታዋቂ ሰዎችም ፕላትፎርሙን እየተቀላቀሉ ይገኛሉ። እውነት ነው ብር ይሰራበታል የሚለውን አብረን የምናይ ይሆናል። አብራችሁን ቆዩ። ሰላም ተመልካቾች እንደምን ቆያችሁ? ይዤላችሁ የመጣው ቲክቶክ አይደለም፣ ኢንስታግራም፣ ፌስቡክ አይደለም። ዛሬ የምናየው ስለ አንድ አፕ ነው። ይህ አፕ ፖፖ ይባላል። ያው ስሙ ትንሽ ከበድ ቢልም ብቻ ስሙን ምንም ይበሉት ምን፣ ይህ ፖፖ የተባለው አፕ የብዙዎችን ህይወት እየቀየረ የሚገኝ ፕላትፎርም ነው። እናም በአብሮ ቆይታችን ይህ ፕላትፎርም እውነተኛ ነው፣ ገንዘብ ይሰራል ሚለውን ቃይተን ሩሎቹን በመከተል ወደ አከፋፈቱ እንሄዳለን። ቪዲዮውን ላይክ፣ ቤቱን ሰብስክራይብ እንዲሁም መስራት ለሚፈልጉ ሰዎች ሁሉ ሼር በማድረግ ቪዲዮውን በትኩረት በመከታተል እንድታተርፉ ስል አሳስባለሁ። ስለዚህ አፕ እውነታ ስነግራችሁ እንደምታውቁት ብዙውን ጊዜ ሶሻል ሚዲያ ላይ ብዙዎች ኦንላይን ስራ በቀን 100,000 300,000 እያሉ እያጭበረበሩ በሚሏችሁ ስቴፕ ትጓዙና ትርፉ ድካም ሲሆን ከዛ ጀምሮ ኦንላይን ስራ የሚባል ያስጠላችኋል። ብዙዎች እንደዚህ አይነት ቪዲዮ የሚለቁት በቃ ከኪሳችሁ ብር ፈልገው ወይም እናንተን አስለፍተው እነሱ እንዲጠቀሙ ሊያደርጓችሁ ወይም ደግሞ ዩቲዩብ ቻናላቸውን ለማሳደግ ብቻ ነው። እኔ ግን እምልላችኋለሁ ተቀበላችሁኝም አልተቀበላችሁኝም ይህ ፕላትፎርም የብዙዎችን ህይወት እየቀየረ ይገኛል። እዚህ ፕላትፎርም ላይ በቡድን ከሰሩ ሁሉም እኩል ነው የሚያድጉት። እናም ዩቲዩብ ላይ፣ ፌስቡክ ላይ ወይም ቲክቶክ ላይ ቪዲዮ ስክሮል እያደረጋችሁ ረጅም ጊዜ የምታባክኑ ሰዎች እንደዚህ አይነት እድል አያምልጣችሁ። እዚህ ፕላትፎርም ላይ ቁጭ ብላችሁ ስለተማራችሁ ብቻ ራሱ እንደመነሻ ይከፍላችኋል። በአሁኑ ሰዓት ከ10 ሚሊዮን ሰዎች በላይ አውርደውታል፣ እየተጠቀሙበትም ይገኛል። እናንተም ነገ ዛሬ ሳትሉ አሁኑኑ ልትጠቀሙበት ይገባል። ብዙዎች ቲክቶከሮችን እውነታውን በመረዳት በአጭር ጊዜ ውስጥ የተለወጡ ሰዎችን በመመልከት እየተቀላቀሉ ይገኛሉ። ስራ ፈላጊዎች፣ ስራም ላላችሁ በኦንላይን ቆንጆ ገንዘብ በመስራት ህይወታችሁን መለወጥ ለምትፈልጉ ካለምንም ክፍያ ፕላትፎርሙ ላይ ይቀላቀሉ። ክፍያው በዶላር ስለሆነ ቀድሞ የተገኙ ሺዎችና መቶ ሺዎችን እያፈሱ ይገኛሉ። ሊያውም በንግድ ባንክና በቴሌብር እየመነዘሩ ፕላትፎርሙ ሴቶችን በይበልጥ ያበረታታል። ከእድሜያችሁ 1 ወር ስጡትና ሞክሩት። ካለመሞከር መሞከር ይሻላል። እኔም ተቀላቅያለሁ፣ እናንተም ተቀላቀሉ። የሞባይል ስልካችሁን ብቻ በመጠቀም የዶላር ተከፋይ ሆናችሁ በንግድ ባንክና በቴሌብር እየመነዘራችሁ አልሰራም የተባለ ሰው በወር 15,000 ብርና ከዚያ በላይ እመኑኝ ታመሰግኑኛላችሁ። ፕላትፎርሙ ከናንተ ምንም አይነት ክፍያ አይፈልግም። ሁሉም ነገር በነፃ ነው። በማርያም የእናንተንም የቤተሰቦቻችንም ህይወት አሁኑኑ ቀይሩ። ስራ ያለውም የሌለውም እኩል በትርፍ ጊዜውና በሰዓቱ መስራት የሚችል ሲሆን በተለይ ደግሞ ለሴቶች የተለየ ማበረታቻ አለው። ስለዚህ እናቶችና ሴቶች ፈጠን በሉ። አዲስ ነገር ላይ ፈጠን ማለት ነው። ስራው እጅ ለእጅ ተያይዘን የምናድግበት ነው። እናንተ ባያስፈልጋችሁ ይሄ ቪዲዮ ለሚያስፈልጋቸው ልጆች አሁኑኑ ሼር አድርጉላቸው። እናም ቤተሰብ እያንዳንዱ ነገሮችን በመከታተል ስለዚህ ፕላትፎርም የምናይ ይሆናል። ለመጀመሪያ ጊዜ እዚህ አፕ ላይ ስገባ ይሄ ሁሉ ኢትዮጵያውያን ከየት መጡ ብዬ በግርም ስመለከት ነበር እና ወደ ስራው ራሱ የገባሁት ዩቲዩብ ላይ ቪዲዮዎችን በመመልከት እንዲሁም የፕላትፎርሙ ኤጀንቶች ወይም ኢትዮጵያዊ ተከፋዮች ላይቭ ላይ በመቀመጥ አሰራሩን በትኩረት በመከታተል ነው። ወደ ውስጥ ስትገቡ ብዙ ኤጀንቶች ላይቭ ከፍተው ጀማሪዎችን እያስተማሩ ታገኛላችሁ። በተመሳሳይ እኔም አሁን ላይ ተማሪዎችን አስተምራለሁ። እናም ላይቭ ከፍቼ ተማሪዎችን ሳስተምር እንዴት እንደምታገኙኝ በዚህ ቪዲዮ መጨረሻ ላይ አሳያችኋለሁ። ብዙዎች በቲክቶክ እና በተለያዩ ሶሻል ሚዲያ ፕላትፎርሞች ስለ አፑ መጥፎ ነገሮችን እያወሩ ይገኛሉ። እውነታው ግን እንደምትሰሙት አይደለም። በዚህ ፕላትፎርም ውስጥ ህይወታቸው የተቀየረ ሰዎች ምስክርነትና የቀጥታ ስርጭት ንግግር በትንሹም ቢሆን እውነታውን ወደ ማረጋገጥ ሊወስዳችሁ ይችላል። አንድ የተከታተለናቸው እንመለስ። እንታችሁ የሚያጋጥማችሁ ነገር ለተወሰነ ጊዜ ከኮምፈርት ዞን ወጣችሁ የሚያጋጥማችሁ ነገር ችላችሁ ብትሰሩ ከዛ በኋላ ውጤቱ ጋር ስትደርሱ የማታስቡት እንዲሆኝ ነበር። እኔ ልክ አሁን ያሳለፍኩትን ቻሌንጆችን ነው ብዬ የማላስበው ነው። ምንም ነው የማይመስለኝ፣ እንደ ትልቅ ነገር አላየው። ከነፎ ላይክ እንደው ምሳሌ ስሰት ከዚህ በፊት ሰምታችሁ ከሆነ ሴቶች ካላችሁ አንደርስታንድ ታደርጉኛላችሁ። ልክ ምጥ እንዴት ነው ገና ሴት ልጅ ልትወልድ በጣም ምጧ በጣም ፔንፉል ነው፣ በጣም ያማል አይደለ? ከዛ ግን ከወለደች በኋላ ልጇን ስታቅፍ
ሊትራሊ ህመሟን ትረሳና ልጇ ላይ ነው ፎከስ የምታደርገው። በቃ ህመም የሚባል ነገር ይጠፋል ማለት ነው። ፕላትፎርም በጣም ፔንፉል ስትሰሩ በጣም ቻሌንጁ ምናምን ነገር አሰልቺ ነው ምናምን። ዲጂታል ማርኬት በራሱ እንደዚህ አይነት እንትኖች ስሜቶች አሉት። ልክ ውጤቱ ጋር ስትደርሱ ግን የነበሩትን ነገሮች ሁሉ የሚያጥብ አይነት ውጤት ነው የምታገኙበት። የራሳችሁ ቢዝነስ አሁን የምታረጉ ሰዎች፣ ማድረግ የምትፈልጉ ሰዎች፣ መኪና መግዛት እውነቴን ነው ብላችሁ ቤትና መኪና መግዛት የምትፈልጉ ሰዎች ካላችሁ ቢግ ኦፖርቹኒቲ ለእናንተ። ምክንያቱም እኔ ገዝቻለሁ። እኔ መኪና ከገዛሁ አሁን እናንተ ለምን አትገዙ? በ7 ወር ጊዜ ውስጥ በ6 ወር በህንድ ብንከፍት ፖይንት ወደ ንግድ ባንክ ማስተላለፍ እንችላለን ነው። ይሄ ነገር እዚህ ጋር ገብታችሁ ስለማታዩ ነው። ያው አዩኛ አንዴ እዚህ ፖይንታችሁ ውስጥ ከገባችሁ በኋላ ከዛ እዚህ ጋር ዊዝድሮ ስንት ዶላር ላይ ባይዘው ላሳያችሁ እስኪ። በዛ ይሄ የሁለት ቀን ኢንካም ነው፣ የሁለት ቀን ገቢ ነው። እየሰማችሁ ናይስ ነው። ዝማራችሁ እሺ። ብቻ ለማንኛውም እዚህ ጋር ንግድ ባንክ ልቀየረው ላሳያችሁ። እዚህ ጋር ሜተድ የምትለውን እዚህ ጋር ስትጫኗት ሜተድ የምትለውን ስትጫኗት ከወንጂ ሸረት ብለው እያለቀሱ ነው። አታስለቅሳቸው። ማሻአላህ ማሻአላህ እየተባልክ ነው። ማሻአላህ ያው እዚህ ጋር ታያችኋል። እኔ ጋርዱ ነኝ። ኢትዮጵያ ጋርድ ላቆምለት ነው አሁን ለአባቴ። ኢትዮጵያ ያለ እዚህ ጋር ታያችኋል። እዚህ ጋር እቺን ኢትዮጵያ የምትለው ነክታችሁ መቀየር ትችላላችሁ። አያት እዚህ ጋር ያለችው እቺ ኢትዮጵያ የምትለው መቀየር ነው። እቺን ትነካላችሁ። ከዛ በኋላ ያው የፈለጋችሁበት ሀገር አለ። እኔ አሁን እዚህ ቁጭ ብዬ ወደ አሜሪካ፣ ወደ ህንድ፣ ወደ እንትና መላክ እችላለሁ። ባይዞ ይዙ ውስጥ ማን አለ መሰለህ? ኬንያ። ቆይ ኬንያ ጋር ልግባና እንገራችሁ። አሁን ሳላስበው ነክቼው ሳይው ደነገጥኩ። ይኸው ኬንያ ጋር ስትገቡ እንትን አለ፣ ሳፋሪኮም አለ። ይኸው ሳፋሪ አዎ፣ ድርጅቱ እዛ ነው ያለው። ሳፋሪኮም እኮ የኬንያ ድርጅት ነው። አዎ፣ ኤምፒኤሳ በኤምፔሳ ልክ እንደ ቴሌብር ታውቃለህ። ወደ ምፈልጉት ስለዚህ ወደ ንግድ ባንክ ወደ ማነው ወደ ህንድ ሆናችሁ ወይም ሌላ ሀገር ሆናችሁ የፈለጋችሁት ወደ ኢትዮጵያ ወደ ፈለጋችሁበት ሀገር ትልካላችሁ። አሁን ምሳሌ ሳውዲ ያሉ ልጆች ለእናቶቻችሁ በአባቶቻችሁ አሁን የሚልኩት ብዙ ጊዜ በዚህ ይልካሉ። የአባቶቻችሁን አካውንት አስገብተው ብር አስገቡ ሲልኩላችሁ አንዳንድ ጊዜ ሐዋላ ምናምን ሳያገኙ ሲቀሩ በዚህ ይልኩላችኋል። እና ሙድ ተመልካቾቼ ይህ ፕላትፎርም ወደፊት ቲክቶክን ይወንሳል የሚባልለት በብዙዎች ኢትዮጵያውያን ያልታወቀ እያደገ የሚገኝ ፕላትፎርም ነው። በድጋሜ እላችኋለሁ ጊዜያችሁን ሳታባክኑ አሁኑኑ ከፍታችሁ አካውንታችሁ ማሳደግ አለባችሁ። ይህ ፖፖ ፕላትፎርም ትክክለኛ ነው። ገብታችሁ ወደፊት ስታዩት ደግሞ ትወዱታላችሁ። ብዙዎች በስራ ቦታቸው በ2 ወር የሚያገኙትን ነው ዛሬ በዚህ ፕላትፎርም በቀን እያገኙ ያሉት። እናም እዚህ ፕላትፎርም ላይ ብር ሜክ ለማድረግ ወደ ስራው ስትመጡ ቀስ በቀስ ማወቅ ያሉብን ነገሮች አሉ። እነሱ ምንድናቸው? አንደኛ ስለ አፑ ዓላማና እውነታ መረዳት፣ ሁለተኛ ኮይኖችንና ፖይንቶችን እንዴት መሰብሰብ እንደሚቻል ማወቅ፣ ሶስተኛ ፕላትፎርሙ ውስጥ የሚገኙ ነገሮችን በጥቂቱ መረዳት፣ አራተኛው ሌቭላችንንና ላይቭ ስትሪም ሌቭላችንን እንዴት ማሳደግ እንዳለብን ማወቅ ነው። እነዚህን አራቶቹን በአጭር ቀናቶች ውስጥ ተምራችሁ ነው ወደ ክፍያው የምትሄዱት። ስለዚህ ጀማሪዎች ትልቅ ገንዘብ ለመከፈል እዚህ ፕላትፎርም ላይ ኤጀንት መሆን አለባችሁ። ኤጀንት ለመሆን ደግሞ ስለ ፕላትፎርሙ ማወቅ ነው። ኮይን በመሰብሰብ ሌቭልን ማሳደግ። ሌቭላችሁን ለማሳደግ ፓርቲ ወይም ላይቭ ላይ ተቀምጣችሁ ኮይን ኤክስቼንጅ ስትደራረጉ ከሰራችሁት ላይ ፕላትፎርሙ 30% ለራሱ ይቀንሳል። ቀሪውን ደግሞ ወደ ዶላር የምትቀይሩት ፖይንት ላይ ይደምርላችኋል። የሚገርመው ነገር ደግሞ በኋላ ላይ ያንን 30% 10ን ወደ ራሱ ይቀንስና 20% ከፍተኛ የኤጀንት ደረጃ ላይ ስትደርሱ ፖይንታችሁ ላይ ወይም ዶላራችሁ ላይ ይጨምርላችኋል ማለት ነው።
ይህን ፕላትፎርም ሲያዘጋጁ ደስ የሚለው ነገር ደግሞ ዘርን ከዘር ሃይማኖትን ከሃይማኖት የሚያገናኘው ምንም ነገር የለም። ፕላትፎርሙን የሚጠቀሙት ኢትዮጵያውያኖች ትኩረታቸው how to make money in this platform እዚህ ፕላትፎርም ውስጥ ገንዘብ መስራት ላይ ብቻ ነው። እኔ አሁን ስለ አፑ ብዙ ማውራት አይጠበቅብኝም። ብቻ እናንተ በእኔ ላይ እምነት እንዲኖራችሁ ነው። ላይቭ ላይ ስንገናኝ በደንብ የማስረዳችሁ ይሆናል። እንዲሁም ደግሞ ዲቴል ውስጥ ገብታችሁ ስትጠቀሙት የሚገባችሁ ይሆናል። እናም አሁንም የብዙዎቻችሁ ጥያቄና ማወቅ የምትፈልጉት ይህ ፕላትፎርም ይከፍላል ወይ እናም ምን ያህል ይከፍላል የሚለው ነው። እኔ እንዳየሁትና እንዳረጋገጥኩት እናም እየሰራሁበት እንዳለው ፖፖ ጥርት አድርጎ ነው የሚከፍለው። እውነታውን መረዳት ከፈለጋችሁ ደግሞ ዲስክሪፕሽን ላይ የፖፖን ዌብሳይት ሊንክ አስቀምጬላችኋለሁ። ከፈለጋችሁ ዌብሳይቶቻቸውን በማየት ማረጋገጥ ትችላላችሁ። ሌላኛው እውነታውን የምትረዱበት መንገድ ደግሞ ህይወታቸው የተቀየረላቸው ሰዎች ምስክርነት ነው። ስለዚህ ቤተሰብ ይህ ፖፕ ከቲክቶክ እንዲሁም ከሌሎች ፕላትፎርሞች በአሪፍና በተለየ መንገድ ይከፍላል። በዚህ ፕላትፎርም ላይ 2 ወርና ከዛ በላይ የቆዩ ሰዎች በቀን በትንሹ 30,000 በወር ደግሞ እስከ 700,000 እና ከዛ በላይ እየሰሩ ይገኛሉ። እናንተ እንደ ጀማሪነታችሁ ትንሽ ብር ልታገኙ ትችላላችሁ፣ ግን እነሱ የደረሱበት ደረጃ ላይ ማትደርሱበት ምንም ምክንያት የለም። እዚህ ፕላትፎርም ላይ ገንዘባችሁን ማውጣት የምትችሉት እንደ ዩቲዩብ ወይም እንደ ሌሎች ፕላትፎርሞች በወሩ መጨረሻ በ30 ጠብቃችሁ አይደለም። በፈለጋችሁት ቀን ማውጣትም ሆነ ማቆየት ትችላላችሁ። የሚገርማችሁ ነገር ራሱ ብራችሁን ለማውጣት ስትፈልጉ ብዙ አይነት የባንክ አማራጮች ታገኛላችሁ። ስትመለከቱት ራሱ ቆይ ይሄ አፕ የኢትዮጵያኖች ነው እንዴ ነው የሚያስብላችሁ። ብቻ ምንም አይነት ጥርጣሬ አይግባችሁ። ፖፕ በደንብ አድርጎ ነው የሚከፍለው። አመናችሁኝም አላመናችሁኝም ወጥራችሁ ከሰራችሁ በ2 እና በ3 ወር የ300,000 እና ከዛ በላይ ተከፋይ ትሆናላችሁ። ፕላትፎርሙ ከሚፈልገው በላይ ጠንክራችሁም ከሰራችሁ ደግሞ ከዛ በላይ በእጥፍ ታገኛላችሁ። ብቻ ከእናንተ የሚጠበቀው ስትጀምሩ በ24 ሰዓት ውስጥ ከ1 ሰዓት እስከ 2 ሰዓት ፕላትፎርሙን እየተማራችሁ እየተረዳችሁ ትንሽ ታስኮችን መስራት ነው። ከጊዜ በኋላ ግን ተረድታችሁ ኮሚሽን ስታገኙበት ደግሞ በግድ ለረጅም ሰዓት ካልሰራው ብላችሁ ከ1 ሰዓት እስከ 5 ሰዓት በትንሹ እንዲሁም ከዛ በላይ ፈልጋችሁ ትቆያላችሁ። እዚህ አፕ ላይ ማወቅ ያለባችሁ ነገር የትኛውንም የትምህርት ደረጃ ሆነ ምንም አይነት ዕውቀት አይፈልግም። የሚገርማችሁ ነገር ይህን ፕላትፎርም አንዳንድ የአረብ ሀገር ሴቶች ራሱ ይጠቀሙታል። እንግዲህ አስቡት፣ እነዚያ ሴቶች በስራ ተወጥረው ከማደማቸው ተደብቀው ነው ይህን ፕላትፎርም የሚጠቀሙት። ሲያወሩ እንኳን ቢገርማችሁ የፕላትፎርሙን ሕግ ጥንቅቅ አድርገው ያውቃሉ። ስለዚህ ምን ልላችሁ ነው የፈለኩት፣ በጣም ቀላል ነው። በአጭር ጊዜ ውስጥ ተረድታችሁ የምትለወጡበት ፕላትፎርም ነው። በዚህ ፕላትፎርም ለራሳችሁና ለቤተሰባችሁ ብቻ አይደለም ለተቸገሩት ሁሉ የምትደርሱበት አፕ ነው። ውስጥ ገብታችሁ ብዙ የምታደርጉት ነገር የለም። ወደ ፕላትፎርም ውስጥ ገብታችሁ የምታደርጓቸው ነገሮች እንደ ጀማሪነት የሴትና የወንድ ታስክ ይለያያል። ለጀማሪ ሴቶች ላይቭ ላይ በመቀመጥ ይህም እንዴት እንደሆነ በቀጣይ ቪዲዮ ላይ ታገኙታላችሁ። ሁለተኛ ደግሞ ፓርቲ የሚባል ነገር አለ። እናም እዚህ ፓርቲ ውስጥ ስንገባ ወንበር እናገኛለን። እዚህ የፓርቲ ወንበር ላይ በየጾታችን እንድንቀመጥ የሴቶችና የወንዶች ወንበር የተለያየ ሆኖ እናገኘዋለን። እዚህ ፓርቲ ውስጥ የሴቶች ወንበር ከወንዶች ወንበር የሚለየው ጎልደን በመሆኑ የወንዶች ደግሞ ወደ ሲልቨር ከለር ይጠጋል። እናም እዛ ወንበር ላይ በ24 ሰዓት ውስጥ አንዴ በመቀመጥ ኮይኖችን መሰብሰብ እንችላለን። ለሴቶች 1 ሰዓት እንዲሁም ለወንዶች ደግሞ 15 ደቂቃ በመቀመጥ ወደ ዶላር የምንቀይረውን ኮይን ይሰጠናል ማለት ነው። እነዚህንና ሌሎችም ብዙ የምንሰራባቸው መንገዶች አሉ። እነሱም በቀጣይ ቪዲዮ ላይ እያንዳንዱን የምንመለከት ይሆናል። እናም ቤተሰብ እውነታውን ተረታችኋል ብዬ አስባለሁ። ከዚህ በመቀጠል የፖፕን አካውንት እንዴት እንደምንከፍት እናያለን። የፖፕን አካውንት ለመክፈት መጀመሪያ አፑን ማግኘት ይኖርብናል። ስለዚህ የአፑን ሊንክ ዲስክሪፕሽን ላይ ወይም የኮሜንት መጀመሪያ ላይ አስቀምጬላችኋለሁ። ፕሌይ ስቶር ላይ በመሄድ ሌላ ተመሳሳይ እንዳታወርዱ በሊንኩ ማውረድ ይኖርባችኋል። ኮሜንት ሴክሽን ላይ ወይም ዲስክሪፕሽን ላይ ሄዳችሁ ቀጥታ ሊንኩን ስትጫኑት ወደ ዳውንሎድ ኢንተርፌስ ይወስዳችኋል። ከዛም ዳውንሎድ ኢሚዲየትሊ ስትሉት አፕ ስቶር ወይም ፕሌይ ስቶር ይወስዳችሁና ኢንስቶል ታደርጉታላችሁ ማለት ነው። እዚህ ጋር አፑን ካወረዳችሁ በኋላ 2 ስልክ ብትይዙ ይመረጣል። ማለትም አንዱን ስልክ አካውንቱን እንዴት እንደሚከፈት ቪዲዮውን ቀጥታ የምትከታተሉበት የቤተሰብ ወይም የሌላ ሰው ስልክ ቢሆን፣ ሁለተኛው ደግሞ ትክክለኛ አካውንቱን የምትከፍቱበት የራሳችሁን የምትጠቀሙበትን ስልክ እዚህ ስልክ ላይ አፕሊኬሽኑን በሊንኩ አውርዶ ማዘጋጀት። ካልሆነ ደግሞ ስልክ አላገኝም የምትሉ ከሆነ ዋትስአፕ ወይም ቴሌግራም የምትጠቀሙ ሰዎች የአፑን ሊንክ አስቀምጥላችኋለሁ።
እናም የዋትስአፕ እና የቴሌግራም የቻናሉ ሊንክ ዲስክሪፕሽን ላይ አስቀምጬላችኋለሁ። አንዱን የቻናል ሊንክ ነክታችሁ ውስጥ ከገባችሁ በኋላ ምን ታደርጋላችሁ? አፑን በሊንኩ ታወርዱና ስቴፕ ባይ ስቴፕ እንዴት መክፈት እንደምትችሉ ቮይስ ሳውንድ አስቀምጬላችኋለሁ። ድምጹን ፕሌይ ፖዝ እያደረጋችሁ አካውንቱን መክፈት ትችላላችሁ። የሚከብዳችሁ ነገር ካለ ደግሞ በዚህ ስልክ ቁጥር ዋትስአፕ ወይም ቴሌግራም ላይ አናግሩኝ። እሺ አሁን መጀመሪያ ላይ በጠቀስኩላችሁ መንገድ ወደ አከፋፈቱ እንሄዳለን። አፑን በሊንኩ ኢንስቶል ካደረግነው በኋላ ኦፕን እንለዋለን። ከዛም ወደዚህ ኢንተርፌስ ይወስደናል። ፊት ለፊት አካውንታችን የምንከፍትበት የተለያዩ መንገዶች ያመጣልናል። በፌስቡክ፣ በጉግል ወይም ደግሞ በስልክ ቁጥር መክፈት እንችላለን። እዚህ ጋር በስልክ ቁጥር መክፈት ቀላል ነው፣ ግን አንዳንዴ ቬሪፊኬሽን ኮድ በሜሴጃችን አይልክልንም። ቢሆንም ግን አካውንታችንን በስልክ ቁጥራችን መክፈት ከፈለግን ፖፕ ለዚህ መፍትሄ አለው። አካውንቱን በምንከፍትበት ቁጥራችን ዋትስአፕ እንከፍትና ኮዱን ስንጠይቀው በሰከንዶች ውስጥ ይልክልናል። ከዛም ወደ ቀጣይ ስቴፕ ማለፍ እንችላለን። እሺ ጉግል አካውንት ያለን ደግሞ በጂሜል እንዴት እንደሚከፈት ስናይ መጀመሪያ ሎጊን ዊዝ ጉግል ሚለውን አንዴ እንነካዋለን። ከዛም ጂሜል አካውንታችን ያመጣልናል። አሁን አንዴ መርጠን ስንነካ ወደዚህ ያመጣናል። አንደኛ ላይ የምናገኘው ፕሮፋይላችንን ነው። አንዴ ስንነካው ቀጥታ ወደ ፎቶ ጋለሪያችን ይወስደናል። ከዛም ፎቶአችንን እንመርጥለትና ስንጨርስ ኮምፕሊት እንለዋለን። ፊት ለፊት የመረጥነውን ፎቶአችንን ያስቀምጥልናል ማለት ነው። ሁለተኛው ደግሞ ስማችንን ነው የምናስገባለት። እዚህ ጋር ስማችንና ፎቶአችንን አስገብተን ከከፈት በኋላ ላይ ራሱ እየሰራን ማስተካከል እንችላለን። ግን አሁን ሙሉ መረጃውን አስገብታችሁ ብትጨርሱ ጥሩ ነው። በቀጣይ ደግሞ የትውልድ ዘመናችንን በፈረንጆቹ አቆጣጠር እናስገባለን። ከዛ ቀጥሎ የምንኖርበትን ሪጅን አስገቡ ይለናል። ከዛም ኢትዮጵያን እናስገባለን። እዚህ ጋር ደግሞ በጭራሽ መሳሳት የለብንም። ብዙዎች ጾታቸውን አዟዙሮ ሞልተው የተቸገሩ አሉ እና እናንተም ወንድ ከሆናችሁ ሜል፣ ሴት ከሆናችሁ ደግሞ ፊሜል ብሎ በመሙላት መጨረስ ይኖርባችኋል። ከዚህ በኋላ ሰብሚት ስንለው አካውንታችን ይከፍታል ማለት ነው። ግን ስራውን መስራት አንችልም። እዚህ ውስጥ እንዳለን ሁለት ሴቲንጎችን ማስተካከል ይኖርብናል። አሁን እዚህ ጋር ብዙ ኢትዮጵያውያን ላይቭ ላይ ቁጭ ብለው ጀማሪዎችን እያስተማሩና ብር ሜክ እያደረጉ መሆናቸውን ያሳየናል። እሺ ሁለቱን ሴቲንጎች እናስተካክላለን። የመጀመሪያውን ሴቲንግ ለማስተካከል እዚህ ጋር 5 አይከኖች እናያለን። አምስተኛውን አይከን በመጫን ወደ ፕሮፋይላችን ፔጃችን ይወስደንና ከታች ወደ ላይ ከፍ ስናደርገው ማይ ኤጀንሲ የሚል አይከን እናገኛለን። ከዛን እሱን አንዴ እንነካዋለን። ከነካነው በኋላ ውስጥ ያስገባንና ፊት ለፊት ሜትድ 1 ላይ ፕሊዝ ኢንተር ኤጀንትስ አይዲ ይለናል። እናም እዛ ላይ ይህንን አይዲ እናስገባለን 48 73 70 43። አሁንም ከታች በሰማያዊ ከለር ፕሊዝ ኢንተር ኤጀንትስ አይዲ ሚለውን እንነካውና ኮንፊርም ሚለውን እንነካዋለን። ከዛም ኮንግራቹሌሽን እንኳን ደስ አለህ ደስ አለሽ ተመዝግበሃል ተመዝግበሻል ይለናል ማለት ነው። አሁን የመጀመሪያውን ሴቲንግ አስተካክለን ስለጨረስን ከላይ ያለችውን የቀስት ምልክቷን ወይም የስልካችንን ባክ መመለሻ አንዴ እንነካውና ወደ ኋላ እንመለሳለን። ሌላኛው መሰረታዊው እና ስራውን ለመጀመር የሚያስፈልገን ነገር ደግሞ አሻራ መስጠት ነው። አሻራ ሳንሰጥ ምንም አይነት ገንዘብ መስራት አንችልም። እዚህ ጋር አሻራ ለመስጠት ወደ ታች ዝቅ ስናደርገው AUTH የሚል አይከን እናገኛለን። ወይም ደግሞ ከታች ካሉት 5 አይከኖች የላይቭ ምልክት ያለባትን አይከን አንዴ እንነካታለን። ከዛም እዚህ ጋር ላይቭ የሚለውን ስንነካው ፎቶ አስገብተን የፊት አሻራ እንድንሰጥ ይጠይቀናል። ፕላትፎርሙ ይህንን ለምን አደረገ ስንል እኛ ላይቭ ላይ ሆነን ስንቀመጥ ለምሳሌ ከኛ ሌላ ሰው አካውንታችንን ከፍቶ ላይቭ ሲገባ ሲስተሙ ፊቱን አይቶ ቀድሞ ከሰጠው አሻራ ጋር ስለማይመሳሰል ያስወርደዋል ማለት ነው። ሌላኛው ደግሞ የፊት አሻራ የምንሰጥበት ምክንያት ይህንን አካውንት ከፍተን ሌላ አካውንት በሌላ ቁጥር ድጋሚ የፊት አሻራ ሰጥተን ልንከፍት ስንል ይሄ የፊት አሻራ ከዚህ በፊት ተከፍቶበታል ይለናል። የመጨረሻውና ዋነኛው ደግሞ የሰራነውን ብር ወደ ባንክ ለማውጣት ስንል ሁሌ ፓስወርድ እንጠቀማለን። ፓስወርድ ይጠይቀናል። እናም ድንገት ፓስወርዳችን ቢጠፋብን የፊት አሻራችንን በማሳየት ፓስወርዳችንን እንደ አዲስ ማስገባት እንችላለን ማለት ነው። ስለዚህ አካውንታችንን ጥብቅ ለማድረግ ፕላትፎርሙ የፊት አሻራ እንድንሰጥ ይጠይቀናል ማለት ነው። እናም ወደ አሻራ ሰጣጡ ስንሄድ ፊት ለፊት ፌስ አውተንቲኬሽን ላይ ዶ የሚለውን አንዴ እንነካዋለን። ከዛም ፊት ለፊት አፕሎድ ኤ ፎቶ ኦፍ ዩርሰልፍ ግልጽ የሆነ ቅንብር የሌለው ፎቶ አስገቢ የሚለውን አንዴ እንነካዋለን።
እዚህ ጋር ከጋላሪያችን ውስጥ ፎቶአችንን ካስገባንለት በኋላ ቀጥታ ስታርት ቱ ሰርቲፊኬት የሚለውን እንነካዋለን። ከዛም ካሜራውን ወደፊታችን አስጠግተን አሻንጉሊቷ ወደምታሳየን አቅጣጫ እየተንቀሳቀስን የፊታችንን አሻራ እንሰጠዋለን። ከዛም የሰጠነው ፎቶና የፊት አሻራችን ከተመሳሰለ ራይት ያደርግልናል። ከዛም ስንመለስ ጎ በሚለው ቦታ ላይ ሰርቲፋይድ ይለናል ማለት ነው። አሁን አካውንታችን አክቲቭ አድርገን ጨርሰናል። እሺ ተመልካቾቼ ከዚህ በኋላ እኔን እዚህ ፕላትፎርም ውስጥ ላይቭ ላይ ገብቼ ተማሪዎችን በማስረዳ ሰዓት እናንተም ተገኝታችሁ ለመማርና እንዴት መስራት እንዳለባችሁ ለማወቅ እኔን ማግኘት ይኖርባችኋል። እኔን ለማግኘት ደግሞ ምን ማድረግ አለባችሁ? መሃል ላይ የምትገኘውን አይከን በመጫን ከላይ የሰርች ምልክቷን አንዴ በመንካት ይሄንን የኔን ዩዘር ኔም ስታስገቡለት ከታች አማን የሚል የኔ አካውንት ይመጣላችኋል። ወይም ደግሞ ይህንን አይዲ ስታስገቡለት ታገኙኛላችሁ ማለት ነው። ስለዚህ አንዴ ፕሮፋይሌን ትነኩትና ከታች ያለችውን የፎሎ ምልክቷን ስትነኳት ሁሌ ላይቭ ላይ በሚገባበት ሰዓት ኖቲፊኬሽን ይደርሳችኋል። እናም ገብታችሁ መማርና በአጭር ጊዜ ውስጥ መለወጥ ትችላላችሁ። ቤተሰቦች የዛሬ የፖፕ አከፋፈት ይህን ይመስል ነበር። በቀጣይ አፑ ውስጥ እንዳትወዛገቡ ምን እንደምትሰሩና እንዴት እንደምትሰሩ ክፍል 2 ቪዲዮ አስቀምጬላችኋለሁ መመልከት ትችላላችሁ። ይህንን ቪዲዮን ላይክ፣ ቤቱን ሰብስክራይብ እንዲሁም መስራት ለሚፈልጉ ሰዎች ሁሉ ሼር በማድረግ እንድትተባበሩ ግብዣዬ ነው። ነገን ዛሬ ተመልከቱ። ሰላማችሁ